ለእምነታችሁ እንኳን መቆራቆር እንኳን የማትችሉ ጀግና ናችሁ። ቪዲዮ ሰርታችሁ እንኳን ፈርታችሁ እንዴ አዛቦች ይሄን ቪዲዮ ካዩማ አይለቁንም ብላችሁ ፈርታችሁ ቪዲዮአችሁን ዲሌት የምታደርጉ ከሆናችሁ አሁን የሆነ ቪዲዮ ያለው ከትንሽ ደቂቃ በኋላ ያ ቪዲዮ ጠፍቷል። የለም ፈርታችሁ ማለት ፈሪዎች። ለእምነታችሁ እንኳን ድምጽ ስትሆኑ በመዝሙር ነው የእናንተ ስሜት የምትገልጹት። እስኪ በዝማሬ ማን ነው አንቺን አውቆልሽ ያ ሰው ድምጽሽን የሚሰማልሽ? የሆነ ኦርቶዶክስ ላይ እንኳን የሆነ ነገር ሲደርሱ እንኳን በቃላቸው አይናገሩም። ስንት ፌመሶች አሉ፣ ስንት ታዋቂ ቲክቶከር አለው አሁን እዚህ ጋር ስንት ብዙ ፎሎወርስ ያላቸው በቃላቸው በአንደበታቸው ኦርቶዶክስ እምነቴ ላይ እንደዚህ የደረሰ እኮ ነው እንደዚህ የደረሰባት ነው አይሉ። እመቤቴን ነው የምላችሁ። የእነሱን እንትን በስሜት በዝማሬ ነገ ሌላ ቀን ነው ምናምን የሚል ዝማሬ አለ። በቃ እሱን ያመጡና በሱ ዝማሬ ብቻ በቃ ለኦርቶዶክስ እምነታቸው በቃ ድምፅ ሆነዋለሁ። እናንተ ድምፅ ሆናችኋል። በቃ ለአምናታ እኔ በቃሌ ወጥቼ በአዛብ ሀገር ሆኜ ምንም ሳልፈራቸው፣ ምክንያቱም ምንም አልፈራም እስከ አመንኩ ድረስ እምነት እስካለኝ ድረስ ምንም የሚያስፈራኝ ነገር የለም። እኔ በቋንቋ ነው እንደናንተ ፈሪ ሆኜ ሳይሆን እኔ አሁን ብዙ አዛቦች አይወዱኝም፣ ይጠሉኛል ብዙ። እኔ ቢያገኙኝ አንገቴ ነው የሚቀሉልኝ ማለት ነው፣ የሚቆርጡኝ አውቃለሁ። ይሄንን እናንተ አላችሁ አስመሳዮች፣ በጣም የምታስመስሉት። ስለዚህ እንታወቃለን ፈሪዎች። እስኪ መጀመሪያ ጀግና ሁኑ። ለሃይማኖታችሁ እንኳን ስትቆራቆሩ ኦርቶዶክስ ላይ እንኳን ስንት ነገር ሲደርስ እስኪ እናንተ መጀመሪያ ጀግና ሁኑ። እሺ ቆፍጣና ሁኑ። በቃ እስኪ ኩሩ ሁኑ መጀመሪያ። እኔ ላይ እንትን ከማለታችሁ ፈሪዎች፣ ፈሪ ናችሁ ሲጀመር። እንደናንተ ፈሪ የለም። ኦርቶዶክስ ቤተክርስቲያን እንኳን ስትቃጠል ወታችሁ እንኳን ለመናገር የፈራችሁ ፈሪዎች ናችሁ እናንተ። ምንድነው የምትሉት? እግዚአብሔር አምላክ ይፈርዳል፣ ፈጣሪ ይፈርዳል። እኛ ከኦርቶዶክሳኖች አንናገርም፣ እግዚአብሔር ነው የሚፈርደው። በቃ ፈራጅ እሱ ነው። አልቅሳችሁ በቃ ታልፋላችሁ። ገባችሁ? ስለዚህ መጀመሪያ እስኪ ጀግና ሁኑ እናንተ። እኔን ከመናገራችሁ በፊት ማለት ነው። እኔ አዛብ ሀገር ሆኜ ብዙ ነገር አድርጌያለሁ፣ እግዚአብሔር ይመስገን። ምንም አልሆንኩም አለሁ። ይኸው ከእናንተ እኩል አለሁ፣ ከእናንተ እኩል አወራለሁ እዚህ ጋር ማለት ነው። ገባችሁ አይደለ? እዚህ ጋር መታችሁ ብቻ ለላላላላላላ ስላላችሁ በቃ እናንተ አማኝ ናችሁ፣ አማኝ ናችሁ። በቃ እናንተን የሚደርስ የለም። እንደው ብላክ ደግሞ ብዙ ነገር አታውራ። ከቅድም ጀምር እያየሁህ ነው። አንተ ሲጀመር አንተ ብላክ የምትባል ልጅ ማለት ነው። ሲጀመር አንተ የሰው ቤት ራሱ የምትገባው በምርጫ ነው። ዛሬ ምን ተገኘ? እንዴት መጣ? እባክህ ቤቴ ዛሬ እንዴት መጣ? ዛሬ እንዴት ደወልክልኝ? ስንት ጊዜ ያልደወልክልኝ? ቁጥሬን ከየት አግኝተህ ነው የደወልክልኝ? እባክህ ቁጥሬን እንኳን ቆይቼ ማለት ነው። በነገራችን ላይ እኔ የተዋህዶ ልጆችን ጓደኛዬ ማድረግ እፈልጋለሁ። ጓደኞቼ የሆነ በቃ እንዲያወሩኝ እፈልጋለሁ። ቦታ እንኳን የማይሰጡ እኮ ናቸው እዚህ ጋር አፋቸውን የሚካፈቱ። ይሄ ልጅ ማለት ነው ከዚህ በፊት ቁጥሬን ስንቴ ልኬለታለሁ። እመቤቴን ነው የምላችሁ። በቃ እንዲያወራኝ ፈልጌ ማለት ነው። ግን ዛሬ ምን ተገኘ ነው አንተ ያወራኸኝ? የኦርቶዶክስ ልጆች ተጠግቼ ከነሱ ጋር ጓደኛ፣ ምክንያቱም ውላችሁን ስታመሩ ውላችሁን ከመንፈሳዊ ሰው ስትውሉ እንትናችሁ ራሱ ያምራል። እናንተ ምን ተገኘና ነው ዛሬ የምትደውሉልኝ? ደውላችሁ በውስጥ እንኳን አውርታችሁኝ የማታውቁ ዛሬ እንዴት ደወላችሁልኝ? ሰላም ነሽ እንኳን ብላችሁ የማታውቁኝ። አንተ ብላክ ደግሞ ብዙ ነገር አታውራ። እሺ ቤቴ እንኳን አትመጣም። ሲጀመር አንተ የሰውን ቤት ራሱ የምትገባ በምርጫ ነው። እሺ አውቃለሁ። እያንዳንድሽ ስምሽን መጠራት ካለብኝ እጠራለሁ። ገባችሁ አይደለ? እዚህ ጋር መታችሁ አፋችሁን አትክፈቱ። አንተ ደግሞ መተህ ዛሬ ኦርቶዶክስ ነው ምናምን ትላለህ። አንተም ትናንትና እኮ ነው ከሙዚቃ የወጣኸው። ትናንት አንዴ ሲጨፍር አልነበር እንዴ? ሺሻ ስታጨስ አልነበር እንዴ? በእናትህ ዛሬ ትናንትና እኮ ነው ከኦርቶዶክስ የወጣ። አንተ አሁን አክራሪ ነኝ ልትል እኮ ነው። አንተ አሁን አክራሪ ነኝ ልትል እኮ ነው። እመቤቴ አታፍርም እኮ አንተ አሁን ሁልሽም ትናንትና ቂጥሽን ስትገልቢ ኖረሽ ዛሬ መተሽ እኔ ላይ እንትን ትያለሽ ማለት ነው። ትናንትና ከየት እንደወጣችሁ መጀመሪያ ዞር በሉና ከየት እንደመጣችሁ ራሳችሁ ነው ይሁት። እሺ ራሳችሁን ተመልከቱ፣ ራሳችሁን ማለት ነው። አንተ አሁን ትናንትና እዚህ ጋር እግዚአብሔር እድሜ ለአባቶችን አመስግን። ወንጌል ደህና አድርገው አስተምሮ ካሉ ትናንትና ተምራ አሁን አንተ እኔን ክርስቶስ ነው ፍቅራችን እንትናችን ክርስቶስ ነው ማለት ሰብከ እኔን ትሰብከኛለህ አንተ እኔን። እናንተ ከዘፈን ዓለም የመጣችሁ እኔን አሰብኩኝም። እመቤቴ አልቀበላችሁም። ሲጀመር እኔ ዋዛ እኔ እንደ ስታዩኝ ሞኝ ምናምን እንዳልመስላችሁ እሺ። ከየት ነው የመጣችሁት እናንተ? እዚህ ጋር እንዳለ የሚጨፍረው እንዳለ እመቤቴ ድንግል ወላዲቷ ምስክሬ ትላንትና ዘፋኝ የነበሩ ናቸው። ትላንትና ሲጨፍሩ የነበሩ ናቸው። ትላንትና በፓንት በቁምጣ ሲወጡ የነበሩ ናቸው። እኔ ብጨፍርም እንደናንተ ወጣ ልብስ ያለ ልብስ ስለብሻ አይደለም።
ዘፈንም ስሰራ በቢጃማዬ ዘማሪም ስሰራ በዚሁ ጨርቄ ነው። ጨርቄን ራሱ አልቀይርም እኔ ማለት ነው። ገባችሁ አይደል? እናንተ አላችሁ እንጂ ቀኑ ሙሉ ስትጋለቡ ምትውል ሁልሽም እዚህ ጋር ሁላችሁም እንዳለ ከትላልቅ ቲክቶክ እስከ ትንሹ ዘፋኝ ነበራችሁ። አለቀ። እኔ ላይ ግን ብዙ ነገር አታውሩ። ከዚህ በፊት አውርታችሁኝ የማታውቁ ዛሬ ምን ተገኘ ቤቴ? ያቺኛው መሲ እኮ ነኝ። ያቺ አስቀያሚያው መሲ እኮ ነኝ። ያቺ ምላሳማው መሲ እኮ ነኝ። እኔ ልትመክሩኝ ገደል ግቡ። እሺ በአናታችሁ ተከሉ። ቅንቅና ሙላ እኔ ልትመክሩኝ የእናንተ ምክር አልቀበልማ። እናንተ ማናችሁ? በመጀመሪያ ራሳችሁን ምከሩ። ገባችሁ አይደለ? አንድ መምህሬ እንኳን መቶ መክረኝ እኮ እቀበለዋለሁ። ትናንትና እንደኔው ዘፈን ውስጥ ሲጨማለቅ ኖሮ አንዴ ሺሻውን አንዴ ስንቱን ሴት ሲያማርጥ የቆየ ከረመ ሰው እኔን ልመክረኝ ይመጣል እንዴ? ባናታችሁ ቁሙ። እሺ ባክ ውጣ፣ ከዚህ ውጣ። እዛ ሂድና እዛ አንተ እያማረጥክ አንዴ ሰውን ራሱ ኦርቶዶክስ ሆናችሁ ራሱ ሰውን ትመርጣላችሁ። እኔ አሁን ቆንጆ አይደለ? እናንተ ቆንጆዎች ስር ማሽቃበጥ፣ ውበቷ የሚያምር አለባበሷ የሚያምር እናንተ እንደዛ ሰው እኮ ነው። እናንተ እንደዛ እየመረጣችሁ ነው ሰው ቤት ራሱ የምትገቡት እኮ። ዛሬ እኮ ምን ተገኘው ቤቴ እንደተገኛችሁ እኮ ግርም ምን ያለኝ እኔ ፉንጋ ያቺ አስቀያሚው መሲ እኮ ነኝ። ምን ተገኘ በእናታችሁ ንገሩኝ። ስንቱን አይቻለሁ እኮ ስንቱን ቪዲዮ እንኳን ሲያቀነባብሩ ቆንጆ ሴቶች ብቻ እያወረዱ ቲክቶካቸው ላይ የሚለቁት እነ ቤቴ የሆነ ጊዜ ምንድነው የድንግል ማርያም ዝማሬ ነበረ ማለት ነው። እስኪ እኔ አለሁበት ብዬ አየሁኝ እመቤቴን። የሁሉም ሴቶች ቆንጆ የሚያማምሩ ሴቶች ማለት ነው የሚያማምሩ ሴቶች መርጦ እንዳለ ያወረዱና ፖስት አደረጉት። እስኪ እኔ አለሁበት ብዬ እስከ መጨረሻ አየሁኝ። እኔ አለሁበት እኔ ምክንያቱም ያኛው ዝማሬ ቻሌንጅ እንደ ቻሌንጅ ነበረ። እንደ ቻሌንጅ ስለነበረ እኔም አይቻለሁ፣ ያኛውን ዝማሬውን ሰርቻለሁ እኔም ማለት ነው። እስኪ እኔ ያለሁበት ብዬ አየሁኝ እስከ መጨረሻ እኔ የለሁበትም። የሚያማምሩ ሴቶች ብቻ እየመረጥ እናንተ ሰውን እንኳን በውበት የምትመርጡ ጀግና ናችሁ እኮ። እንታወቃለን። እነ ቤቴ ብዙ ነገር አታስወሩ፣ ገደል ግቡ። እሺ ገባችሁ አይደል? እና ታዲያ እንዴት ነው ዛሬ? እንዴት ነው እኔን አላቃችሁኝም? እንዴት ቤቴ ቁጭ አላችሁ? እኔ ሳትንቆኝ ወይኔ ኦድማ ቢያክ ነው ባወጅ እንጂ ተሰሬ እያወቅን ነው። ገባችሁ አይደል? ገባችሁ? ሰውን እንኳን እኔ አስቀያሚ ነኝ። ምክንያቱም እኔ ከእንደዛ ሴቶች ካቀነባበራችሁኝ አበላሻለሁ። ምክንያቱም እኔ የምሰራው በዚህ ጨርቄ ነው። ያው የሀረብ ሸቃላ አይደለም አበሻ ቀሚስ ምናምን የለኝም፣ አልቀያየርም። በዚሁ ሻርቤ እንደዚህ ጥምጥም አድርጌ የሆነ አንድ ነጠላለች እሷን ጣል አድርጌ እሰራለሁ። እናንተን አቆሽሻለሁ። እናንተን ፔጃጅ ውስጥ እኔን ፖስት ካረጋችሁኝ እናንተን ስለማንቋሽሽ እኔ እናንተን አልገባችሁማ። ለምንድን ነው የምንነካካው? እናንተ እኮ ትንሽ የሆነ ፎሎ ከፍ ያለ ሰው ስታዩ ሞቅ የምታደርጉለት ጀግና እኮ ናችሁ። እንኳን ደስ አለ እንትን እንደዚህ ሆነ እኮ እንትን እኮ እንደዚህ ደረሰልህ እኮ እንኳን አቤት ወይኔ መድኃኒዓለም የሆነ በቃ የሆነ ልደትም ስኖር ደግሞ እንኳን ደስ አለሽ እንኳን ተወለድሽልኝ እንኳን አሽቃባጮች አለቅላቂ ሁላ ገባችኋ? ስለዚህ አስመሳይ ናችሁ ሲጀመር፣ በጣም አስመሳዮች። እቤቱ እንኳን ሲሄድ ይሄ ልጅ ማለት ነው እቤቱ እንኳን ሲሄድ ይሄ ብላክ የሚባል ልጅ ሰላም እንኳን ሲለው ሰላምታዬን እንኳን የማይመልስልኝ ልጅ ነው። ላይቡን አልከታተልም፣ ባይዘው ላይቫቸው ላይ አልገባም። እኔ ሰላም እንኳን ብዬ ከታች ስጽፍለት ያቀኛል። እኔ ቲክቶክ ላይ ያዩኛል። ሰላምታዬን እንኳን የማይመልስ ልጅ ነው። ዛሬ እኔ ጋር መጥቶ ይላል ልርርር ይላል። ደግሞ ስለ ክርስቶስ እኔን ትሰብከኛል። ራስን ስበክ መጀመሪያ ራሳችሁን ስበኩ። እኔ ያቺን ቆንጆ ብትሆን እኔም እግዚአብሔር አምላክ ስላሴዎቹ በአምሳላቸው የሰሩኝ ፍጡር ነኝ። እግዚአብሔር የስላሴ ፍጡር ነኝ። ቆንጅዬ ልጅ ነኝ። ቆንጅዬ ምንም አያንሰኝም። እናንተ ሰውን ብትመርጡ ማለት ነው፣ በአለባበስ ሰውን ብትለኩ ማለት ነው። ገባቸው? ከማንም አላንስም። ቆንጆዋም ወደ አፈር ናት፣ አስቀየመው ወደ አፈር ናት። ሁሉም አፈር ነው የምበለው። አለቅ። ስለዚህ እራሳችሁ ከማስመሰል ህይወት ውስጥ ውጡ። እናንተ አሁን የማስመሰል ውስጥ እንትን አላችሁት። አሁን መጀመሪያ ከዛ ውጡ እናንተ ማለት። እኔ ስናደድ አማርኛ ራሱ ይጠፋብኛል፣ ንግግር ይጠፋብኛል። ሰው እናንተ ከማስመሰል ህይወት ውጡ። ከእናንተ ጋር ማስመሰል አይቼ ታዝቤ ማስመሰል ህይወት በቃኝ። የእውነቴን ነው የምላችሁ። አሁን ደግሞ ቲክቶክ ሲቃጠልብኝ
ቲክቶክ ከዚህ በፊት ብዙ ጊዜ ነበረ ብዙ ነገር ታዝቤያለሁ። ቲክቶክ ከዚህ በፊት ብዙ ነገር ይቃጠልብኝ ነበር። እኔ ለብዙ ሰው ፎሎ ቲክቶክ ሲቃጠልባቸው አሁን እንኳን ለሰው ፎሎ አለምንም ትቻለሁ። ቲክቶክ እንኳን ሲቃጠልባቸው ፎሎ ለምንላቸዋለሁ። የእኔ ቲክቶክ ግን ሲቃጠል እነ ቤቴን ገና 1000 ያልሞሉ ልጆች ናቸው ፎሎ ለእኔ የሚለምኑልኝ። የማውቃቸው ልጆች እኔ ንቆኝ ማለት ነው። የማውቃቸው ልጆች እንኳን ፎሎ አይለምኑልኝም። በጣም እኔ የጠበቅኳቸው ታላልቅ ፎሎ ያላቸው እኔ ዞር ብሎ ራሱ አያኝም። ገና 1000 ያልሞሉ 2000 እንደዚህ ናቸው ፎሎ ለእኔ ራሱ የሚለምኑልኝ። ከዚህ በፊት ብዙ ነገር አይቻሉ። ብቻ ታዝቤ ነው ያለፍኩት። የሆነ ደግሞ ፌመስ የሆነች ደግሞ የምታምር የሆነ ቆንጅዬ ምናምን ደግሞ ቲክቶክ ከተቃጠለባት የማይፖስታት ሰው የለም። ፎሎ አድርጓት በእናታችሁ፣ ፎሎ አድርጓት፣ እቺ ልጅ ፎሎ አድርጓት በእናታችሁ። ቲክቶክ ተቃጥሎባት እኮ ነው። ክታራ ስታስጠሉ። እኔ እንደዚህ ነው ከራሴ እናንተን ያራገፍኩት። እመቤቴን ፎሎ አድርጓት በእናታችሁ፣ እቺ እኮ ተቃጥሎባት ነው። በተለይ ደግሞ ወደ አሜሪካ ምናምን ያሉት ወደ አሜሪካ ወደ እንትን ምናምን ካሉ በጣም ነው ሞቅ የሚያደርጉት። በቃ ሰማይ ላይ እዚህ ናት ፊት የሚያደርጉት እዚህ ጋር በቃ እዚህ ጋር ቁጭ ማለት ነው። ፎሎ አድርጓት በእናታችሁ፣ ፔጇ ተቃጥሎባት ነው። ሴቱም ወንዱም፣ ሴቱ እንኳን በሰውነታ ትመርጣለች። ሴቶቹ እንኳን እርስ በራሳቸው ይመራረጣሉ እኮ። ወንዶቹ እንኳን ተውት፣ ወንዶቹ አንዳንዴ የሴት ችግር አለባቸው። ስለዚህ እናንተ እንደዚህ ናችሁ። እኔ ንገረኝ ካላችሁ እስከ ጥግ ነው የምነግራችሁ። ስለዚህ ከኔ ይለቀቅ አድርጉኝ፣ ውጡ ከስሬ። በውስጥ ማትጻፉብኝ አላችሁ ብዙዎቻችሁ። እዚህ ጋር ፌመስ የሆናችሁ በውስጥ ገብታችሁ መስዬ አንቺ እኮ እህቴ ስለሆንሽ ነው፣ ምን ሆነሽብኝ ነው እንደዚህ የምትሆኝ? እውነትህን ነው። ትናንትና እህቴ ናት ብለህ መች ፎሎ አስደረግከኝ? መች እንትን አደረከኝ? ንገረኝ። ጋናት ተተከልሽ። እኔ እናንተ ፎሎ ብታስደርጉኝ ባታስደርጉኝም ተከታይ አላጣሁም፣ ግን ታዝቢያችሁ ነው። ሁሉም መታዘብ መልካም ነው፣ መተዛዘብ ማለት ነው። ገባችሁ? በአናታችሁ ተተከሉ። እሺ ኮቶታሞች እናንተም ሰው ናችሁ። ደግሞ ይገርማል እኮ የልብሽን እንኳን አወጣችሁ ዛሬ መስዬ። በእናትሽ እኮ እኔ ሁሌ እኮ ተናፈሽ ደግሞ ይከፍቱብኛል እኮ በሚገርም ሁኔታ ማለት ነው። የምር እንኳን ተነፈሽ እባክሽን። እነዚህ ክብር አይወድም። ክብር ብስ ናቸው ታውቃለች። አሁን በእንትን እንኳን የሚመርጡ ማህበረሰብ ከእነዚህ ጋር እኔ እመቤቴ ለማሙሉ ማስመሰል እኔ በቃኝ። እኔ ማለት ነው ውስጤን በቃ ይችን ከምሬ ብዙ ህመም አለብኝ በውስጤ። ብዙ ታምሜ ነው አሁን የተነፈስኩት። ታምሜ አሽቃባጭ መስያ ውጪ ይጎዳሻል። እውነት አውጪ አወጣሁት እኮ አሁን ተነፈስኩ። እመቤቴ ተነፈስኩ። ስንት ጊዜ በጣም አስመሳዮች ገባቻ። በቀደም ነው ማለው የሆነ ትላልቅ ፎሎ ሲደርስ እንኳን ደስ አለ እንደዚህ ሆነ እኮ እንኳን ደስ አለ ያከልዬ እንኳን ደስ አለ በልዬ እንኳን ደስ አለ ምናምን። አንድ ምንም የሆነ የማታወቅ ልጅ ደግሞ ፎሎ ለምኑልኝ ብላ እናንተ መጣከለበላችሁ። ማንም ዞር ብላችሁ ራሱ አታዩዋት። አለቅላቂውላ ስታለቀልቁ ትልቅ አንድ ሰው ፎሎ ትልቅ ከሆነ ልክ ያዘው ብር ይመስላችኋል መሰለኝ። የሆነ ዶላር ምናምን ነው የሚመስላችሁ መሰለኝ። አሽቃባጮች ከትልቅ እስከ ትልቅ ታሽቃብጣላችሁ። እኔ ደግሞ የማሽቃበጥ ሙድ አይመቸኝም። ማሜ በገነጋን ነው ዱጋኒ ክልክትም ተማሲና የኔ ቆንጆ የኔ መሲ የኔ ዋሶኝ እኮ ቆጭኝ ነበር። የምር መሲ እኮ ዝም ስትል እናንተ ሞኝ ትመስል ነበር አይደለ? ራሳ ስትሆን እንደዚህ ትሳደባለች። ራስ መሆን እንደዚህ ነው። ከነዚህ ጋር ምን ተናረኝ መናትሽ ዛሬ እኔ እኮ ያናደዱኝ ቤቴ እንኳን ገብቶ የማቆቆ ናቸው የሚልኩብኝ። ቤቴ እንኳን ዝር የማይሉ ሲልኩብኝ በጣም ተናደድኩኝ እኮ። እንኳን ሊገቡ አይደለም ገብቶ እንኳን ሰላም እንኳን የማይሉኝ ናቸው። ሰላምታ እንኳን የሚነፍጉኝ ማለት ነው። ዛሬ እንግዲህ ቤት እኔ ልመክሩኝ መጡ። ራሳቸውን መከሩ መጀመሪያ ኮቶታሞች። ሰው እንዴት ራሱ ሳይመክር እኔ ሊመክረኝ ይመጣል እንዴ? ፋማ ለጠበ ልጓረቤ እሴ በእናትሽ በማረም አፎሚን አስገቢ። አፎሚን ለኔ ብለሽ
የኔ ቆንጆ እሺ ያስገባታለሁ አውቃታለሁ ግን እኔ አስተያየት ሰጠኝ ሰው አልወድም የሚመክረኝ ምናምን ሰው አልወድም ኖ አትመክርም እሷ አማካሪ ነች መካሪ ካልሆነች ችግር የለውም ጊዜ ተገናኙ ማሬ እንዴት ናችሁ ጓደኞቼ እንዴት እንደናፈቅሽኝ እኔ ራሱ ወሬኛ በውስጥ አይሻልሽም እስቲ አሁን ውሃ ጠጪ አንቺ ሂጂና መሲ ውሃ ጠጪኝ አናውራ መሲ ዱጋቢሻኒ ትዱጊ በናሽ ገናዬ አሁን የወጣ ልጅ ማለት ነው። እኔ ለሱ ጥያቄ አለብን። ወጣ እንዴ? ማን ነው ስሙ? ማን? ብላካው ብሎክ አንድ ቀን አደርሶኛል። አማን ዱበዱማ በርሲሳዳ አዎ ያስተምራል። ግን አትሳደብ። ምን ያስተምራል? ትናንትና ነው ከሙስሊም መንደር የመጣው። ምን ያስተምራል? አፎሚ እሱ እኮ አስተማሪ ነበረ። እኔ ልሰድብ አይደለም የመጣው አስተማሪ ነበረ። እስከ ዛሬ የት ነበረ? እኛ እዛ ስር እንሄዳለን። አንድ ቀን ትናንትና ነው ከሙዚቃ የመጣልኩሽ። እኔ ያየሁት ዘምር ነው። ግን ከዚህ በፊት ዱርዬ ነበረ፣ ወንበዴ ነበረ። ግን እሱ ዛሬ ተነስቶ ስለ ዘረነት ሊያስተምረን መጀመሪያ እሱ ዘረኝነት ሊያስተምረኝ መጀመሪያ ለራሱ ሄዶ እኔ ሰውን አከብራለሁ። ግን አዳምጪኝ። እዚህ ጋር ሁላችንም ያለነው ኦሮሞ ነው። ደግሞ የኦርቶዶክስ ልጆች ነን አይደለ? እኛ ተነጋግረን መግባባት ኦሮሞ ነን። አዎ ኦሮሞ ነን። ማንም ሊወስደንብንም ሊፈይም። ሲቀጥል ደግሞ እዚህ ጋር ኮሜንተሮች ጋላ ማህተብትን አውልቅ የምትሏት ማህተብ እናንተ አይደላችሁ የምትሰጧት። ኢየሱስ ክርስቶስ ነው ሞቶ የሰጣት ማህተብ ማለት ነው። እናንተ አትሰጡንም፣ እናንተ አትቀበሉም። ጋላ አይሰለቻችሁም? ሌላ ትግታላችሁ ቀይራችሁ ነው። አዎ ጋላ ነን። ሲቀጥል ደግሞ ኦርቶዶክስ ነን። በእምነታችን መቼም ቢሆን አንደራደርም። በሃይማኖታችን ቀልድ የለም እና መሲ ልታጠፋ ትችላለች። አላውቅም። የሰው ልጅ ስህተት አይጠፋም። ግን ቢሆንም እሷ ላይ ቪዲዮ ከመስራት እዚህ ጋር መጣችሁ በኮሜንት ከመስራት ለምን በውስጣት መስራት? የክርስትና እህታችሁ ናት። በጣም ነው እዚህ ጋር ማሜ ገልጽ በእናትሽ መሲ ጋላ ሌላ ነገር ኖ ማሜ ተይው። እኛ እርስ በርስ እናወራ ማሜን ከመንን ተባቱን ታጃርሳ ኬቲ በእናትሽ ሀቢብ የኔ ውድ ነገር በእናትሽ ውጫንጃ ረጥፈን ትርቤ ገልጽ ዱገማ እኔም ገኒ ባፋሳ ድሮ አካዳ ተያሰ ይጠጥሮስ ጨርሽ ያው ሆዲ አቦም ማለት ነው። እስከ ዛሬ ለካ እያስመሰላችሁ ነው። እንደዚህ ነን አንድ ነን የሚባለው ውሸት ነው ማለት ነው። ምክንያቱም እኔ ሁሉንም አይደለም እዚህ ጋር ኮሜንተሮችን ነው መናገር የምፈልገው። ጽሁፉን እያነበብኩ ነው። ጋላ እንደዚህ ኮርት ምናምን በጣም ነው የሚያስጠላው። የእውነት ነው ብላችሁ እኔ በጋላነቴ በጣም ነው የምኮራው። አዎ ጋላ ነኝ፣ በጣም ነው የምኮራው። ግን ከእምነቴ ጋላነቴ አይበልጥ። ኦርቶዶክስነቴ ከምንም በላይ፣ ኦሮሞነቴ ከምንም በላይ ነው ማለት ነው። ስለዚህ እባካችሁ ስርዓት ይኖራችሁ። እናንተ እየተሳደባችሁ እሷን ወደ ሌላ ነገር አትገፋፏት። ጥርግ በሉ፣ ተገንጠሉ። አናትሽን ገንጠሉ። ወዴት ነው የምንገነጠለው? እዚህ ተገንጣይ የምትሆኝ እንገነጠላለን። ባልባክሽ ምን አቃጠለ ወደ እኛ ገንጠለን የት ነው የምትገቡ እናንተ? የክልል ሃይማኖት አለ እንዴ? የክልል ሃይማኖት ካላችሁ ተገንጠሉ እናንተ። እኛ የክልል ሃይማኖት የለም። ተገንጠሉ ያስጠሉ ታላችሁም የሰጣችሁ እንዴ እናንተ የሰጣችሁን እናንተ የምትቀበሉት አስመሰላችሁ። እኔ ከዚህ በፊት ማለት ነው የእውነት እንደውም በጣም ይቀርታ የኦሮሞ ልጆች ያስቀየምኩ ማለት ነው። ኮሜንተሮቹን ሳይ እኔ ራሱ የደነበርኩበት ወደ ጋርነት እንድመለስ የሚገፋችሁ ማለት ነው። እናንተ ጥላቻ ያላችሁ እንደዚህ ላይ ነው። በጣም ለምን ዝም ብላል? እናንተ ዝም በሉ። ይደልግቡ ጥፎን ኮሜንት ያየው ነው። ጋላ ከብት በተለየ ምንም ኮሜንት አላየሁም። ጥሩ ነገር ሳይ እንኳን የሚል አንድ ኮሜንት አላየሁም። በጣም ነው የምታሳዝኑት የእውነት። እናንተ እንደተደባችሁ የኦሮሞ ሙስሊሞች ተናግረው ነው እንኳን አያውቅም። እንደፈለግን ያልናቸው እኔ እንጃ። እኔ ራሱ አሁን ወደ ዘረኝነት ሊመለስ እንደሚያዋጣኝ ይገባኝ። በጣም ታሳዝናላችሁ። ከእናንተ ጋር አንድ መሆን ያሮደዛ እውነት ውሸታችሁ እኮ ነው። ውስጣችሁማ ምን መሰለሽ አፎሜ፣ እነዚህ ሰዎች ውስጣችሁ በጣም መርዝ አለ ታውቃለሽ። ያ መርዝ ደግሞ ጊዜን ጠብቆ ሁሌ ይወጣል። በቃ ይሄ ነው በቃ የእነሱ ችግር። ገባሽማ? ትንሽ እያልኩ አይደለም። መሲ ልታጠፋ ትችላለች አላውቅም።
ከሰው ስህተት አይጠፋም። ደግሞ አጥፋም ሊሆን ይችላል። በጣም መናገር የለባትም ግን ስሜታዊ ሆና ነው። ምንም አላጠፋችም። ምን አጠፋች እንደ የራሷ ባንዲራ መስታወቅ ደግሞ የፈለችውን ሀገር ማድረግ አትችልም እንዴ? ምን አጠፋች? ልጀምጠኝ ሰደበች፣ አማራ እንደዚህ ያለች ክርስቲያን እሷ እኮ አላለችም። አፎሚ አሁን እኔ እሷን ቤት ብትገቢ ወጣ ስለ ኦርቶዶክስ አላወራችም፣ ስለ ዘር አላወራችም። እኔ መጀመሪያ ሲያው ማለት ነው ሰው ሲያጠፋ ነው የምትፈርጂ። አቦ ማቀብ ደጀረን አንምቴ ይሄ ደግሞ መብቷ ነው። አቦ መደገፍ ነው። ኦሮሚያ ክልል ባንዲራ መያዝ መብቷ ነው። ማንም እቺ ዘድ ማለት ሴትያ ማለት ነው። አፍሽ ዝጊ። ዋ ክብርሽ ጠብቀሽ ውጪ፣ ያለበለዚያ ክብርሽን ነው ማነሳ። አይኔ ዝጋታ የምን ክብር ነው? አጥባችሁ ማውጣት ነው እንጂ ጋላ መች ገመዳፍ ናቸው። ጋላ ሲመጡ ጋላ ሁሉ ማያውቁም። ለማኙላ ሂዱና ለምን ሉና ለምን ክፋት አናግሪኝ። አዎ ጋላ ነኝ። ጥርት ያልኩኝ አባ ገዳ ልጅ። ሌላውን ደግሞ ሄደሽ አብይን ጠይቅ እንደሚገዛ ጋላ አይመስልሽም? አብይን የት ታውቃለች? ኖ እኔ ክፍል አብይን የት ታውቃለች? ስሜት በላይ ነው። እኔ ጋላ ከብት እኔ ከቻላችሁ ደግሞ የሆነ ማለት ትልልቆችን ማከብራችሁ ውስጥ አላችሁ። እኔ ብላትን በጣም ነው የማከብረው እጅግ በጣም ማለት ነው። ቢያንስ ኮሜንተሮችን ተው በላቸው። ምክንያቱም ፕሮፋይላቸው ሌላ እኮ አንዴ እንደዛማ ከሆነ እኛ ለምን አንድ ማን እንላለን? ኦሮሞነታችንን ይዘን ኦሮሞ ነን እንላለን። ያን ያህል ጥላቻ ለኛ ማለት ነው። በእናታችሁ አትሳደቡ። አልተሳደብኩም ነው ማለት ነው። ማን ነው የተሳደበ? እየተሳደበና ምን ልትይ ነው የምትገቢ? ምን ልትይ ነው? አሁን ቅድስ ደግሞ ልትከራከረኝ እኮ ነው። ጎሎ እኮ እሷ ደግሞ ለእነሱ ጥቅና ትቆማለች ሁሉ ጊዜ። ሂጅ ከዚህ መናሻ ታናድጂ። እኛ ምን ስላደረግን? እስቲ አሁን እኔ ጥያቄ አለኝ። አሁን የምትሳደቡት ማለት ነው የእኛ ጥፋት ምንድን ነው? እስቲ ንገሩ። ጥፋት አለን እኛ? ምን አረግን? እኔ እኮ አይደለም እኮ ቤቲ ይኸውልሽ፣ ቤቲ ወጥቼ እነሱ ብሳደብ ኦርቶዶክስ እምነትን ባንቋሻት ይስደቡን፣ ችግር የለውም ቤቲ። እኔ ወጥቼ ስለሰው ዘር አልነካውም። ያቺን ባንዲራ ራሴ ላይ አድርጌ ሰራው። እስካሁን እኔ የምታጠበው ማተባው ልቂ እንትን በይ ምናምን የሚሉ ምንድን ነው ምክንያታቸው? ሁሌ እነሱ ችግራቸው ከእምነቱ ጋር ሳይሆን ከኦርቶዶክስ ጋር ነው። ኦሮምነቴን ነው የምጠሉት። ከወደዳችሁን ከነማንነቴ ውደዱኝ። እምነቴ ከነማንነቴ ነው። እኔን መውደድ መቀበልም ካለባችሁ ገባችሁ እንጂ ኦሮምነቴን ስትሳደቢ ያባንዳ ስትያይሽ አይደል? እንዴት ቶሎ ፎሎ እንዳረጉሽ እንዴት ሼር አድርጎ ዱዊት አድርጎ በቃ ብዙ ራሳቸው ደግሞ አማራዎች መሲ አሁን ማለት ነው አንቺ ራስሽን ዝቅ አታደርጊ። ምክንያቱም በቃ አይሰሙማ እነዚህ ሰዎች ጋር አንቺ ክብር ተጠብቀ እነሱ ክብር አይወዱም። በቃ ተይ እነሱ ጋር ትመላለሽ። የምሬ ነው መሲ የመተኮነ ረብሲንም በርባጅ ሲነስተይ ደረሳኒ ተስተይ አረብቱንም በርባጅ ለምንኪ በርባጅ ታያ ደገፈቱ ለምንኪ በርባጅ ሚሉ ፎሎ ታሳሳሪ ኡመታ ሐረቀ ያደም ፈርሶ ለነፋን በኑ ኡመታ አረቃሚ እና መሲ አተማ አኒስ ነማና ረብሳ እንሽንስ ነማ እንዲ ከኛ ነማ መሲ ማሰል ኢሳኑ ጅንጥቅሹ ተውኑ በርባጅ ሱካ ኦዱሳን ነማ ጉዳይ ታኒ ሰሙ ቀባታኒ ወማን ኩኒ ቁም ነገር አይወድም ባክሽ ነኝ እኮ መቼ ነው ቁም ነገር ወድም እና ከና ጀሮ ጅኩም ቢጫዮን ከኛ ማራቹ ቀብዲረ የሀፍት ሳምብራ እንዴ ተፈዶ ዲሳ ኑ ሰሙሺ በርባል በረከ ነገታ ተበርባል ሲራይም ትሩ ጋር ብልኪ ሳይታይም ቱ ጊዜ ሰንበረቱ ሲገለበ አይሰሙም በኦሮምኛ በአማርኛ ወሬ ሀያ መቼ ሰምቶ ያውቃል? እንደስማቸው እኮ ነው ነው የሰው አህያ የለም እንደዛ እኮ እኔ እኮ ቆይ አፎሚ አንድ ጥያቄ ልጠይቅሽ። ቆይ አንድ ጊዜ አፎሚ አሁን ኦሮሞ ብቻ አይደለም ባንዲራ አለ፣ ትግሬ ባንዲራ አለ፣ ጉራጌ ባንዲራ አለ። ምንድን ነው ከኦሮሞ ጋር ይሄ ህዝብ ችግሩ? እስቲ እኔ ጥያቄ መልሱልኝ። አንቺ ልሙጥን አስቀምጪ ነው። አሁን ትግሬ የራሱን ባንዲራ ይዞ ነው ኦርቶዶክስ ውስጥ ወጣለሁ እያለ አይደለም እንደ ትግራይ ህዝብ። ለምንድን ነው እነሱ ላይ አቅም ያልኖራችሁ ታዲያ? እኛ ላይ ብቻ ነው ያለው። ራሳችንን ኖር ብሎ አሁን እነሱ ውረድ በለኛ ላይ ትግሬዎች አሁን የራሳቸው ባንዲራ የራሳቸው ቋንቋ አገራችን ላይ ራሳችን እናስከብር ሲ እነሱማ ይፈራሉ። ቄጣቸው ብሎ አይደል እንዴ ከዚህም በፊት አማራ ክልል ያወጧቸው አገራችሁ ላይ የተደፈሩ
አፍ ብቻ ምላስ ብቻ አማራ ሲባል እግዚአብሔር ምስክሬ በስመ አብ ወልድ። መቼ ነው እናንተ ሰው ናችሁ የምትገኙት? መቼ ነው ራሳችሁ የምታስከብሩት? መቼ ነው ከስድብ የምትወጡት? እኔ የገረመኝ ጓደኛዬ ላስገባት። ኦኬ ስለዚህ ራሳችሁ ነው ራሳችሁ አስከብሩና ሰውን ተሳድቡ። እነሱ ናቸው ተሳዳቢ። ያየች ነው መሲ ገባች ጋለ ማለት ጀመሩ። በቃ ይሄ ነው። እኛ ምንም አልተናገርም። ኮሜንቱን እያነበበች ነው። ከኛ ላይ ወረድ ብሎ እግዚአብሔር ይመስገን። ወይ ከጌታ ክርስቶስ ፍቅሩን ይመልስልን። እውነት እኔ አሁን ሳላቅም ለማንኛውም ማለት ነው እዚህ ጋር ያላችሁ አንቺን ልናገር አይደለም መሲ አንቺን አልናገር አይደለም አዳምጪኝ። ለማንኛውም እዚህ ጋር ያላችሁ የአማራ ልጆችም ሆኑ ሌላ ልጆችም ሆኑ ጋር ላይ ያላችሁ የምትሳደቡ እግዚአብሔር ምስክሬ ነው፣ ፍርድ ትቆሙበታላችሁ። የሰው ልጅ ሊጠፋ ሲል እንዲጠፋ የምትገፋፉ ሁሉ ትጠየቁበታላችሁ። ይሄ ልንገራችሁ። በቃ ልጅቷ በፈለገችው መንገድ መሄድ ትችላለች። መጨፈር መብቷ ነው። የፈለገችውን ባንዲራ መያዝ መብቷ ነው። ከቻላችሁ በፍቅር ማስረዳት ነው። ካልቻላችሁ ዝም በሉ። የሰው ነፍስ ወደ ጨለማ እንዲገባ አትገፋፉ ስለፈጣሪ። በዛ ላይ ደግሞ ኦርቶዶክስ መስላችሁ መናፍቅና አህዛብ አላችሁ እዚህ ውስጥ የምትቀበጣጠሩ እናንተ የራሳችሁ ጉዳይ ነው፣ እናውቃችኋለን። ሴራችሁን መስራ ምና ግን ኦርቶዶክስ ሆናችሁ አማራውን ትግሬውን ማንኛችሁም ሆኑ መጥፎ ነገር የምትነጋገሩ ነገ ትጠየቁበታላችሁ ክርስቶስ ፊት። የምሬን ነው የምነግራችሁ። ይሄንን እኔ ዛሬ ምንም ማለት አይደለም፣ ግን ነገ በፈጣሪያችሁ ፊት ትቆሙበታላችሁ። ብትችሉ አንድ ነፍስን ማዳን እንጂ አንድ ነፍስን ለማጥፋት አትሩጡ። እናንተም ደግሞ ነገር ማለት ነው ራሳ ስትሆን እኮ ነው። ለምንድን ነው በባንዲራ ምሰራ ነገር አለ አይደል? እሱ ላይ ነው ተነሳ ነገሩ። ራሳ ስትሆን እጂ ልጅ በመዝመር ቆይ እኔ ኦሮሞ ሆኜ መዝሙር መዘመር አልችልም። አንቺ ራስሽ ላይ ጥፋት አለ። ቅድም ስትይ ነበረ። ምን አልኩት? አንቺ ነው የፈጠረሽ ፈጣሪ፣ እነሱንም የፈጠረው ፈጣሪ ነው። እኔ መቼ የተናገርኩት ደግሞ አልፈልግም። ከና አንቺ ክርስቲያን አሁን እስከናንተ እነዚህ ሰዎች ምከሪ ቅዱስ እነዚህ ሰዎች ምከሪ አንቺ ምከሪ ቤቲ ዝም በይ፣ ቤቲ ዝም በይ። አንቺ ያናገርኩት አድበቱ ልጅ ቤት እሺ። ከና ወይ እየሰማሁሽ ነው። ተናገሪ፣ እየሰማሁሽ ነው። ቅዱስ እሷ እኮ ቅድም ለምን አያልሽ ያልሽ መሰለኝ። እኛ አትሳደብ። እኛ ስርዓት ያለን ልጆች ነው። አትሳደብ። እነሱ ይሳደቡ። እነሱ ክርማ አይወዱት። እኛ ሳፋላጋ ነው ወጥቶ ከናናት እንደዚህ ያደረገችው የምትሉት ደግሞ አይኔ አው ብዙ ጊዜ መሲ ራሱን ዘምሪ ኦሮሞውን ዘምሪ ነው አልኳት እንጂ እኔ ክፉ ነገር ጨፍሪ እንደዚሁኛ ነው። ሲጀመር ኦርቶዶክስ ዘር የላትም። አቤቴ እነሱ ናቸው ዘረኞች። እኛ የኦርቶዶክስ ልጆችን እኛ ዘር የለንም። ኦኬ እነሱ ዘረኛ ስለሆኑ ነው። ለምን በይ ያቺ ባንዲራ የአማራ ነች። የአማራ ባንዲራ ስለሆነች በሳ ፖለቲካ ልሰሩ፣ በኦርቶዶክስ ስም ፖለቲካ ልሰሩ አይደል? እኛ ደግሞ በፍጹም ያቺ ባንዲራ አንይዝም። ኦርቶዶክስ ዘር የላትም። ገደል ግቡ ምድረ ዘረኛ። እኛ ዘረኛ አይደለንም። ማርያምን እኔ ዘረኛ አይደለሁም። ላ ቤት ስለነት እኮ አይደለም እናት። አዎ ዘር የለውም፣ ግን ማንም ሰው እኮ ዘር አለው። ምን አንቺ ዘር የለውም ማለት ነው? እና ከየት ነው መጣሽው ዘር ከሌለሽ? እስቲ አሁን አንድ ጊዜ ዝም በሉ እስቲ። የኦርቶዶክስ ልጆች ማለት ነው የኦርቶዶክስ ባንዲራ የቱ ናት? የኢትዮጵያ ባንዲራ የቱ ናት? ጣፉልኝ እስቲ እናንተ የምታውቁ ከሆነ ማለት ነው። የኦርቶዶክስ ባንዲራ የላትም። ኦርቶዶክስ ልሙጡ ነው። የኢትዮጵያ ልሙጡ፣ የኦርቶዶክስ ልሙጡ። አሁን እኮ ጥምቀት ላይ ሲከበር ማለት ነው ብዙ ጊዜ ከባንዲራ ይልቅ ከህዝቡ ይልቅ ባንዲራ ይበዛል። እግዚአብሔር ምስክሬ። የባንዲራ ቀን እያከበሩ ነው ወይ ጥምቀት ባል ያከበሩ? እኔ የገረመኝ ብዙ ጊዜ ጥያቄ የሆነብኝ የኦርቶዶክስ ባንዲራ ላይ ነው ደረስን። ስማ አቡል እንዶ እግዚአብሔር አምላክ እንዶ ቸሩ መድኃኒዓለም ይሄ ባንዲራ ልሙጡ ያጥፋል ከኢትዮጵያ ምድር። አሜን በሉ። የኢትዮጵያ ባንዲራ ይሄ ነው። ያ እውነት ነው። ተባረኩ። የኦርቶዶክስ እኮ አንዳንዱ አለ እውነት ምርጥ የሆኑት። ቅድስት ያለበት ቅድስት አትናገር ነው ኔትወርኩ እምቢ አላት። ስለዚህ ማለት ነው ልሙጣችሁን
ይኸውላችሁ እዚህ ጋር አንድ ነገር ልንገራችሁ። ኦርቶዶክስ ባንዲራ ያላችሁ ቤቲና ኬና ማለት ኦርቶዶክስ የራሷ እንትን አለ አርማ ያለበት መሀል ላይ አርማ ያለበት ይሄ የኦርቶዶክስ ቅዱስ ነው። ደስታችሁ ትቀበላላችሁ። طيب ዓለም ላይ ያሉ ክርስቲያኖች ለምንድን ነው የማያዙት? ኢትዮጵያ ውስጥ ነው እንዴት ታዲያ? ተይናቴ ይሄ የኢትዮጵያ የአማራ ፖለቲካ እየፈጠሩ ነው። እና ናዳጋይ ቅዱስ ሲኖዶስ የሰጠኝን አባቶች የሰጠኝን ባንዲራ እኔ ይቀበላል። ምክንያቱም መሀል ላይ አርማ አለበት የኦርቶዶክስ አርማ ያለበት ይሄ የቤተክርስቲያን ነው ብሎ ሰጥቶናል አባቶች። እሱን ይቀበላል። ለምንድን ነው የዓለም ክርስቲያኖች ለምንድን ነው ያያዙት? ቆይ መሲ አንድ ጊዜ ይህ መሲ እየሰማሁሽ እኮ ነው። ዓለም ላይ ያሉ ክርስቲያኖች ለምንድን ነው ያያዙት? ቅዱስ ሲኖዶስ የሰጠሽን ነገር አትቀበይም? ቅዱስ ሲኖዶስ አልቀበልም። አዎ የአማራ ነገር አልቀበልም። እምነት ለመሲ አልጠላም ግን እምነት ባንዲራ የለውም። እኔ እንደማምነው አቦቲ ከቱፋቸው ኩን አቦቲ ቱፊዳ ቱፊ አቦቲ ቱፊ ሚት መሲ እሺ እኔ ጥያቄ አለኝ። ጋፋ ደምሳ ቀባውማ አቦ ቤት ወድማ ወተወታለም ነው ዱበት ያ ያገኛ የባተም ላክ ድፋሽ እናንተ ማጣ ቤቲ ቤቲና ከየና ማለት ነው። ቤቲና ከየና ማለት ነው። ይሰማችኋል? ከየና እየሰማሽ ነው? አውሪ እየሰማሽ ነው። በማታውቁት ነገር አትዘባርቁ። ካላችሁ እናንተ ቅድስት አንቺ እንደፈለሽ ለማመላካከትሽ ነው። ሰው ደግሞ ለማመላካከቴ አንቺ ስም ነው እንዴ የምኖረው? በራሴ ሀሳብ ነው የምኖረው አይደል? ልሙጡና እምነት ምን ያገናኛል? ሲጀመር ካላሳ አገናኝም ካልኩት ራሴ አመላካ አንቺ ደግሞ ውስጂ እንደፈለሽ እንዴ። እምነት ሲጀመር እምነት የለውም ባንዲራ እንደ አንቺ ደግሞ እንዳሳብሽ አውሪሽ። ኦርቶዶክስ ያለች ኢትዮጵያ ውስጥ ብቻ ናት። ዓለም ያለ ኦርቶዶክስ የቱ ባንዲራ ነው የሚይዘው? እስቲ ንገሩኝ። ዓለም አለ ኦርቶዶክስ ልሙጡ ዓለም ያሉ ጠይብ ዓለም ላይ ያሉ ኦርቶዶክስ ለምንድን ነው ልሙጡ ያልያዙት? ያ እኔም ጥያቄ ስለዚህ እኛ በልሙጥ አናመልክም። እኛ የምናመልከው ክርስቶስ ሰማይ ያለ ብቻ ነው። ልሙጣችሁ ይዛችሁ ሁሌ ጥምቀቱ ሲመጣ ተሳዘም ሲመጣ ይዛችሁ እኔ እኮ ብዙ ጊዜ ሲገርመኝ ማለት ነው ከህዝብ ይልቅ ልሙጡ ነው የሚበዛው። እኔ እግዚአብሔር ምስክሬ እንዱ በጠበቅ በእምነቴ ያፈርኩት ነው። ሲጀምር እግዚአብሔርን በእምነቴ አፈርኩት በእነሱ ምክንያት። ምንም ያሳፍር ነገር የለውም። እነሱ ናችሁ አሳፋሪዎች። መሲ እምነቱ እንዳት ነኪስ መሲ እነሱ ናችሁ እኮ አሳፋሪዎች አልኩሽ እኮ። ከዚህም በፊት አሁን ታቦት አይገባም አለ ልሙጥ ብሎ ስንት ሰዎች ሞቱ? እስቲ እግዚአብሔር ምስክሬ መሲና አንቺ ራሽ ስታስቢ ስንት ሰው ሞተ በልሙጡ ሰበብ? እንዱ ወይ ምን አይነት ህዝብ ውስጥ ነው አለ? ያንቺ ሀሳብ ሌላ ነው። እኔ አባቶች የሰጡኝን ነገር ይቀበላል። ምክንያቱም ልሙጡን አንቺ ተቀበይ እኔ ተቀበይ። ግን እንደ ሰው አስቢና ምልክት አድርጎ አመጡ። እሺ ችግር የለውም። እንዳሳብሽ ነው መሲ አንቺ እንዳሳብሽ እንደመስለኝ ለምን ዓለም ላይ ያሉ እሱ ማድራ ለምንድን ነው ያልያዙት አልኩሽ። ቅዱስ ሲኖዶስ የሰጣችሁን ነገር መቀበል ግዴታ ነው። አባቶቻችሁ የሰጣችሁን ነገር መቀበል ግዴታ ነው። ይሄ ቅዱስ ሲኖዶስ ከሰጣችሁ እናንተ ከቅዱስ ሲኖዶስ አትበልጡ። ቅዱስ ሲኖዶስ ማለት ደግሞ ምን ማለት እንደሆነ እኔ ለእናንተ አልናገርም። ኦርቶዶክስ ናችሁ ታውቃላችሁ። ስለዚህ አባቶቻችሁ የሰጣችሁን ነገር አልቀበልም ማለት ይሄ ከእምነቱ ራሱ ልሙጡ ላይ ነው ኮኮቦ ያደረጉት። ጠይብ ሌላ ባንዲራ ላይ ቢሆን እኮ መሲ ይቀበላሉ። እግዚአብሔር ምስክሬ። ግን ልሙጡ ላይ ነው። ለምንድን ነው ልሙጡ ላይ የሚደረገው? የቤተክርስቲያን እንትን አለበት እኮ አንቺ አርማ አለበት። የቤተክርስቲያን አርማ ያለበት እንትን አለ። ቆይ ምልክቱን አሳያቸዋለሁ። እንደውም ጠፍቶብኝ ነው እንጂ አቃለን ልሙጡ ላይ እኮ ነው ተደረገ። ነጭ ላይ ወይ ደግሞ ቢጫ ላይ የሆነ ነገር ላይ ቢደረግ ችግር የለም። የኢትዮጵያ ኦርቶዶክስ ብሔር ብሔረሰብ ከተስማማት መሲ እኔ አምናለሁ። የኦርቶዶክስ ህዝብ ማለት ነው ከተስማማ ችግር የለም። ገባሽ? የትግሬ የኡራጌ የኦሮሞ ኦርቶዶክስ ብሔር ብሔረሰብ ካመነበት እኔን አምናለሁ። ገባሽ? አመኑበት። ማን ነው እሱን የሰራ ያ ባንዲራ? እኔ ጥያቄ ያለኝ መልሱልኝ። እሱን ባንዲራ የሰራ ማን ነው? ማን ነው?
ይሄ አባቶች መርጦ ያወጡት ነው። 3ቱን ከላይ 7 ከር ነው ሰው መሰለኝ። ማን ላይ ሰማሽ አንቺ መሲ? አሁን ፖለቲካ ላይ ሰማሽ እንጂ እርግጠኛ ሆነሽ እኔ የምለው ወይኔ ኔትወርክ ደግሞ ሰይጣን ያዘው በእናታችሁ እምቢ እያለኝ እኮ ነው። ለማንኛውም ቤቲና ኬና ማለት ነው ሳታቋት ዘባርቁ ስለፈጠራችሁ ጌታ ቤተክርስቲያን በእናንተ ተጠራ። መጀመሪያ አዳምጪኝ። ፖለቲካና ቤተክርስቲያን ላይ እናንተ አትጠራም አትበይ። እኛም ኦርቶዶክስ ነኝማ ነው እንደዚህ አዳምጪኝ። አይባልማ በእናንተ ፋይጠራ እኔ የአንቺ አመለካከት አልሄድም። ቅድስቴ በራሴ የዘረኝነት ወይ ደግሞ ይሄ የጎሳ አይደለም። ይሄ የሃይማኖት ጉዳይ ነው። ይሄ የሃይማኖት ጉዳይ ነው። ኬና በማታውቂው ነገር አዘባርቂ። ገባሽ? አንቺ ከአባቶች አትበልጭም። ይሄ ማወቅ አለብሽ መጀመሪያ። ሲጀመር ታሪክ ወቂ። ዘር ከምታጠኝ ቤተክርስቲያን ታሪክ ወቂ። ዘምሩ አባቶች አላደረጓትም። አንደኛ እኛ ኦርቶዶክስ ነው ተወል የምንድነው ማንነታችንን መናት እንደዛ ከሆነ ታሪክ ወቁ። በእናንተ የተነሳ ቤተክርስቲያን ዝቅ ማለት የለባትም። ታዲያ ለምን ቤተክርስቲያን ሃይማኖታችሁ የሚበልጥ ነገር አለ እንዴ? ሲጀመር እምነት ማለት ሙልሙጡ አይደለም እናቴ። የኛ የምንከራከሩ ልሙጡ ነው። እምነታችንና ልሙጡ ሲጀመር ስለ ልሙጡ አውሪ አልተባልሽ። ማዳምጪ መጀመሪያ ዝቅ አላረግም ቅድስቴ ሀቢብቲ አዳምጪ። ነገሩ አዳምጪኝ ኬና ኦርቶዶክስ ሲጀመር ትናንት አይደለም የመጣችሁ። ከ5000 ዓመት ጀምሮ የነበረ ታሪክ አላት። በሀገራዊ እንደ ሀገር ብሔራዊ ቋንቋ ናት። አዳምጪኝ አቦ ብሔራዊ ሃይማኖት